ሰላም ሰላም የዩቱብ ቻናል ቤተሰቦቼ እንዴት ናችሁ? ደህና ናችሁ ወይ? ደህና ነኝ እኔ። እናንተ እንዴት ናችሁ? በያላችሁበት ሰላም ሁኑልኝ እላችኋለሁ። ለቤቴ አዲስ የሆናችሁ ሰብስክራይብ፣ ላይክ፣ ሰብ በማድረግ ቤተሰብ ሁኑኝ እላችኋለሁ። ቤተሰቦቼ ዳጣ ክፍል 107 ይዘን ቀርበናል ማለት ነው። ደስ የሚል ነበረ ዛሬ፣ በጣም ደስ ብሎኛል እኔ። ለምን እውነቴን ነው የምላችሁ ኤቢ ተቀይራ ስላየኋት በጣም ነው ደስ ያለኝ። ገብቷችኋል አይደል? የቤተሰብ የኛ ትግል ያስፈልገዋል እንጂ ይቀየራሉ ማለት ነው። ልጆቻችን ይቀየራሉ፣ እኛ ግን መታገል አለብን ማለት ነው ቤተሰቦቼ። እና በጣም ደስ ብሎኛል ኤቢዬ ስለቀየረሽ ስላየውሽ፣ ፊልሙ ሳያልቅ ተቀይረሽ ስላየውሽ ራሱ በጣም ደስ ብሎኛል ማለት ነው። እንግዲህ አንድ የተረገመች አክስት ተብዬ መታለኝ ማለት ነው። እንግዲህ እያቅለጠለጠችው ነው ቤቱን። እኔ ግን ገብቷቸዋል። ግን ከደሬ ጋር የሆነ ነገር አላቸው ይመስለኛል። ጠይቀው እምቢ ብሏታል ይመስለኛል፣ እንደዚሁ እኔ ስገምት። እናንተ ምን ትላላችሁ? እኔ ግን እንደዚህ ይመስለኛል ውድ ቤተሰቦቼ ማለት ነው። ግን ለምንድን ነው ሴቶቹ ወንዶቹን የሚጠይቁ? ግን እኮ ባህላችንም አይደለም፣ ምን በምንም አይፈቀድም። እውነት ውጭም ወጡ አገር ውስጥም ሆኑ ሴት ልጅ ወንድን መጠየቅ እንዲህ አንድያቸውን ውጭ የሚኖሩትን ሴቶች ማውረድ ነው የሚመስለኝ እንደኔ ማለት ነው። እና ያው እንደምታዩት ነው። ዳሬም ልጅን ተናገረችብኝ ብሎ እምቧ ከረዮ ብሏል ማለት ነው። እምቧ ከረዮ እንዴት ዳጣን ትናገርብኛለች ብሎ ሊያንቃት ሲገባ ማለት ነው። አንተ ለምንድን ነው እንደዚህ የምትል? ወልደ ያስቀመጥካት ልጅ ናታ ብላ ስትለው ውጭልኝ፣ ከቤት ለቀሽ ውጭልኝ አላት ማለት ነው። ለቀሽ ውጭልኝ ስላት እወጣለሁ ምናምን ብላ ማርቲ ናት እንግዲህ ለምና ያስቀረቻት ማለት ነው። ማርቲ እንዳልገባት እየሆነች ይሆን ገብቷት ይሆን አይታወቅም። እኔ የእሷ አሁን ለእኔም ራሱ እየገባችኝ አይደለም፣ ለእኔ ራሱ ማለት ነው። ማለት እንዲህ የሆነ እያየችው እሷ ዳጣ ደግሞ እኮ እውነትም እኮ ነው። አንዱን ይዘን አንዱን ነው። እኛ ራሱ ዳጣን አስመርምረዋታል። ስላስመረመሯት እኮ ነው እንደዚህ የሚሆኑት። ስላስመረመሯት የሰላምን ፀጉር ታስታወሳችሁ? የሰላምን ፀጉር ወስዳ ሰላም ማበጠሪያውን ሰላም ያበጠረችበትን የቢ ወስዳ አስመርምረዋለኝ እንደዚህ ከዚህ በፊትና የእሱ ልጅ እንዳልሆነች አረጋገጡ። ገብታችኋል አይደለ? የእሱ ልጅ አይደለችም ብለው ነው እንጂ እስካሁን እሷ ራሱ ማርቲ ትጠራጠር ነበር ማለት ነው። እና የእሱ ልጅ አይደለችም አስመርመሪያታለሁ ብላለች ማለት ነው። እና አሁን እንግዲህ አክስት ተብዬውም እንቧ ከረዩ እያለች ነው። ለምን እንደው ታውቃላችሁ? ደረጀን ለማጥቃት ነው። ደረጀን ስለማትወደው እሱን ለማጥቃት፣ እሱን ለማዋረድ፣ እሱን ንጹህ ሰው እንዳልሆነ ለማሳየት ነው። ለምን በምን ምክንያት ነው ንጹህነት ያልሆነው? ከእሷ ጋር ተሳስቷል። እሱን አላውቅም፣ ፈጣሪ ወቀው። ግን እሷ ጥምድ አድርጋ የያዘችው ነገር አለ ማለት ነው። ቤተሰቦች እንግዲህ ለዛና ማን ነው እሱ ዘበኛውም ማለት ነው በጣም እንግዲህ ጦፍ ያለ ፍቅር ይዘዋል ማለት ነው። የገጠር ሰው ታውቃላችሁ አይደለ? የገጠር ሰው ወድሻለሁ ወድሃለሁ አይበባልም ብዙም። ያው መውደዱን በውስጡ ነው የሚይዘው ማለት ነው። ዝም ነው የሚለው። ወድሻለሁ ወድሃለሁ አይልም። ይሄ ተዋናይ ግን ጎባኔ የሚዘፍኑት ልጆች ጎባኔ ብለው የሚዘፍኑት ላይ የሚታወነው ልጅ ነው። ግን አሪፍ ነው። ትክክለኛም የገጠር የጎጃምም ልጅ ስለሆነ በደንብ ነው የተወነው ማለት ነው ውዶች። ደስ ይላል። አስተማሪ ነው። ዳጣም እንግዲህ እየደነገጠች ነው እየደነገጠች ነው። ቁጭ ብለው ሳሎን እያወሩ እየተጫወቱ እያለ ለምንድን ነው እንዴት ነው ይቅርታ አድርግልኝ ዳሪ አለችው። አክስት ይቅርታ አድርግልኝ መዲ ማለት ነው። ይቅርታ አድርግልኝ ስትለው ዝም ይላታል። ለምንድን ነው ይቅርታ አድርግልኝ እያልኩ አይደለም ወይ አለችው። አይ ችግር የለውም ምናምን አላት ማለት ነው። በመሀል ወሬዋን አንተ አባዬ ማን ነው ማርቲ ግን እነዚህ ልጆች ትክ ብለሻቸው አይተሻቸው ታውቂያለሽ? ዳጣ እኮ የምትመስለው ውሃን ነው አለች ማለት ነው። አስደነገጠች ማለት ነው። በጣም ደነገጠና ጥሎ ወጣ ማለት ነው። ጥሎ ሲወጣ ኤቢ ተከትላ ወጣች ማለት ነው። ዳጣም አንገቷን ደፋች። ኤቢ ተከትላ ወጣች። ኤቢ ተከትላው ትወጣና በቃ አባዬ አይዞህ፣ ለምንድን ነው የት ነው ውረጅ ይላታል። ውረጅ ሲላት ለምንድን ነው የምወርደው ስትለው አልወርድም የትም አትሄድም አለችው ማለት ነው። እንግዲያስ ምን ላድርግ? ለምንድን ነው ለማየ የማትነግራት? አባዬ ለምን አንተስ ትሰቃያለህ? እማየስ ለምንድን ነው እንደዚህ ደብቃችኋት እንደዚህ እስከ መቼ ለምንድን አትነግራትም ስትለው አይ እኔ
ችግር የለውም እነግራታለሁ ቀስ ብዬ አቅም አጥቼ ነው አላት ማለት ነው። እና በቃ አባዬ ሲኒማ ቤት ይዛኝ ሄዳለችው ማለት ነው። ሲኒማ መትን ያለችው ማለት ነው። እውነት ይሄ ተቀየረች። ባትቀየር እስካሁን ራሱ ለእናቷ ትናገራለች። የቱን እንደቀየራት ታውቃላችሁ? ራሱን የቀየራት ልታሰርልሽ አላት ምናምን እና አሁን ለአባቷ እያዘነች መጣች ማለት ነው። እኛ ግን ልጆቻችንን ከመቀየር እንደገና እልክና ሌላ ነገር ነው የምናስተምራቸው እንጂ ልጆቻችን ለመቀየር እንዲህ ብንታገል ይስተካከላሉ ማለት ነው። እና ዞሮ ዞሮ የቤተሰብ አስተዋጽኦ ያስፈልገዋል ማለት ነው። ቤተሰቦች እንግዲህ ዳጣም እናቷን እንደሚያሳያት እንደሚያመጣት ቤት ድረስ ነግሯታል ማለት ነው። በጣም ደስ አላት። በጣም በቃ በጣም ነው ውስጧ ሁሉ ማንን ትመስላለች? እኔን ትመስላለች ወይ? እርቧት ያውቃሉ? ታማ ታውቃለች? ያልጠየቀችው ጥያቄ የለም። ዳጣ ስተውነዋለች እውነት። ከዛ አመጣታለሁ፣ ምን ችግር የለውም፣ አስተዋውቅሻለሁ፣ ማርቲንም እነግራታለሁ አላት ማለት ነው። እንደውም እሷ ልውጣልህ አባዬ ልውጣልህና አንተ በሰላም ኑር ስትለው አንቺም አትወጭም ማርቲን መስማቱ አይቀርም እናትሽን ትመጣለች አላት ማለት ነው። በጣም ደስ ይላል። እንግዲህ በአንድ በኩል ኤቢን አክስት ልጁን ትወጁ የለም ለምን ልጁ እየወደድሽው ከኋላሽ መታ የምትነጥቅሽ አለቻት ማለት ነው። ከኋላሽ መታ የምትነጥቅሽ ለምንድን ነው አለቻት። እና ታዲያ ምን ላድርግ ምናምን ስትላት እናሳብላታለን በአንድ ሳምንት ጨርቋን ጥላ እንድትሄድ እናረጋታለን ብላታለች ማለት ነው። አክስት እውነት ጨርቋን ጥላ እንድታብድ ታረግ ኤቢ ተባብራ እውነት ታረግ። እንግዲህ እሱን አናውቅም፣ ምክንያቱም ደሟ ናት ስጋዋ ናት። ወደድን ጠላንም ወንድምና እህት ነን እኔና አንቺ እያለች ነበረ ማለት ነው። እና እንግዲህ የምናየው ይሆናል በሚቀጥለው ክፍል ማለት ነው። ኤቢ ታረገዋለች ያለንም ለምን ተቀይራለች፣ አሁን በጣም ተቀይራለች። እንግዲህ መዲም ቤቱን እያመሰች ነው። ብቻ በጣም ከባድ ነው ያለንበት ደረጃ በጣም ከባድ ነው። ጦጣ ነበር ምንም ቢሆን እህቷ ስለሆነች ነው የመለሰው ገበያታቸው መጀመር እህቷ ስለሆነች ምንም ቢሆን አስቀረች። የናት ስለሆነ በማማት እያለች እያለች ማርቲ እንግዲህ ሰላምዬም ልትመጣ ነው፣ ወደ ቤት ልትመጣ ነው። ለምንድን ነው ሲላት ማለት ነው። ምን ላድርግ ጭምናት አለችው ማለት ነው። ደረጃ ከዛ እሱ ደግሞ ደስ አላለውም። እንግዲህ ማርቲና እህትዮ ማለት ነው እንግዲህ አራስ ጥየቀር በጣም ተደሰተች እህትዮ ማለት ነው። ለምን ለተንኮሏ እሷ ለተንኮሏ ነው ማለት ነው። ለምን ልጁ አባቷ አይታወቅም ስለተባለ ቆንጆናት አራስ ልትጠይቅ መስሎ ቆንጆናት እኮ ማርቲ ሰላም በጣም ቆንጆናት ከእኔም ካንቺም ትበልጣለች አለቻት ማለት ነው። ሰላም ከኔም ካንቺም ትበልጣለች። በነገራችን ላይ ሰላም ትክክለኛ ወልዳ ይመስለኛል። ቤተሰቦች ትክክለኛ አራስ ነው የምትመስለኝ፣ እርጉዝ ነው የምትመስለኝ። ሌላ ፊልም ላይም አይቻታለሁ፣ እርጉዝ ነበረች። እርጉዝ ነው የምትመስለኝ፣ ትክክለኛ ወልዳ ነው የሚመስለኝ። እውነት ወልዳም ተሆነ እንኳን ሰላም ለቀቅሽ፣ ሰላም ይሻል። እኔ ውድህት አሪፍ ነው፣ ምርጥ አርግሽ ነው የምትተኩኝ አንቺ በጣም ነው የምትተኩኝ። ከዛ በኋላ ሄዱ ማለት ነው ማርቲና መዲ ሄዱ። እቃው የታለ የገዛንላት እቃ የታለ እያለች እያለች ደግሞ ማለስቶ አየ ደግሞ ጨው ጨምሮ ጨው ጨምሮ ሻይ ሰጣታል። ከሳሎን ተነስተው ሄደዋል ማለት ነው። እቃችን ይዞ ነበር እንሂድ ብላ ወይኔ እኔ ግን እንደዚህ ባለ ለካሱ አላባት እኮ ልጅ ማሳደግ አይቼዋለሁ። አላባት ልጅን መታረስ አይቼዋለሁ። ማርቲ አባት የሌለውን ልጅ እንዴት አድርጋ ነው ምናምን ብላ በቃ እሷ በጣም ጉጉት ብላ ነው አልኳቸው የተነሳች። ሄዱ እንደ ሰው ፈጣሪ እንደ ጠያቂ ቀጥ ብለው ሄዱ ማለት ነው። ሲሄዱ አንኳኮ ገቡ። ደስ አላቸው በጣም በቃ ፍሪ ሆነች። ከዛ በኋላ እንዴት ነሽ ደህና ነሽ ወይ? መጀመሪያ ማየት የምፈልገው ልጁን ነው አለች። መጀመሪያ ማየት የምፈልገው ልጁን ነው። ስለዚህ የሄደችው ልጁን ልታይ ነው፣ ማንን ይመስላል ለማለት ልታይ ነው። ምክንያቱም ተጠራጥራለች፣ የደረጀ ልጅ ነው በሚል ተጠራጥራለች ማለት ነው። እና
ይች ልጅ በመሀል እሱ ሳይናገር ኑሯቸው እንዳይፈታ ብዬ ነው የማስበው ማለት ነው። ግን ሰላምም ጠርጣራ ጎበዝ ስለሆነች ማለት ነው ትጠነቀቃለች፣ ምንም እንዳታረግ እንጂ ልጁን ራሱን እናስመረምራለን እያሉ ነበር ኤቢ ጭምር ማለት ነው። እና ቤተሰቦቼ ለማንኛውም ለነበረን ቆይታ አብረን ስለቆየን አመሰግናለሁ። ባይ ባይ። የሚቀጥለውን ክፍል ይዘን እስከምንቀርብ ሰላም ያገናኘን እላችኋለሁ። ቤተሰብ ሰላም ሁኑልኝ። እወዳችኋለሁ። ስለምታበረታቱኝ አይዞች ስለምትሉ ላይክ ሰብ ስለምታደርጉልኝ አመሰግናችኋለሁ። ክፍል 108 ላይ እንገናኛለን። ሰላማችሁ ይብዛ። ባይ ባይ።